ያለኝታ የሬዲዮ ድምጽ ነው። ያለኝታ ሬዲዮ በይሳቅ ድረስ የበጎ አድራጎት ድርጅት የሚዘጋጀው የአማርኛ ፕሮግራም ዘወትር ቅዳሜ ከሰዓት በኋላ በኤም 900 አየር ሞገድ ከ9 ሰዓት እስከ 9 ሰዓት ተኩል ድረስ በሎስ አንጀለስና በአካባቢው ለሚኖሩ ኢትዮጵያውያን ህብረተሰብ የሚያስተላልፈው ዝግጅት እዚህ ላይ ይጀምራል። አድማጮቻችን እንደምን ሰንብታችኋል? ዜናውን ማቀርብላችሁ አሰፋ ድረስ ነኝ። ዕለቱ ነሐሴ 4 2005 ዓመተ ምህረት ሲሆን በየሳምንቱ ለአድማጮቻችን ባለኝታ ሬዲዮ የሚተላለፈው የአማርኛ ፕሮግራም እዚህ ላይ ይጀምራል። በመጀመሪያ ርዕሰ ዜና። መሳሪያ የያዘ የኢትዮጵያ የጦር አውሮፕላን በሞቃዲሾ ከተማ ውስጥ ተከሰከሰ። 1434ኛው የኢድ አልፈጥር በዓል ተከበረ። ዜናዎች በዝርዝር። በሶቪየት ኅብረት የተሠራው የኢትዮጵያን የጦር አውሮፕላን የአውሮፕላኑን ጣቢያ መንደርደሪያውን ስቶ በእሳት የጋየ ሲሆን በውስጡ ከነበሩ 6 ሰዎች ውስጥ 4ቱ መሞታቸው ሲገለጥ 2ቱ ግን በጽኑ ቆስለው በሆስፒታል ውስጥ እንዳሉ ሮይተርስ በዜና ዘገባው ገለጸ። በአዲስ አበባና በመላው አገሪቱ የእስልምና ሃይማኖት ተከታዮች 1434ኛውን የኢድ አልፈጥርን በዓል ሲያከብሩ በየከተማው በዓሉን ለማክበር የተሰበሰቡን የእስልምና ሃይማኖት ተከታይ በፌዴራል ፖሊስ በተወሰደባቸው እርምጃ ከፍተኛ ጉዳት ደርሶባቸዋል ሲሉ የዜና ማሰራጫዎች ገለጹ። የዕለቱ ዜናችን ከዚህ ላይ ያበቃል። ከሙዚቃና ከማስታወቂያ በኋላ ፕሮግራማችን ይቀጥላል። እስከዚያው ድረስ መልካም ቆይታ። እኔ እንደምኒልክ አንቺ እንደጣይቱ ነግሰናል በፍቅር ሰው እስኪለናቱ ስጦታ ባይሆንም ፍቅርን የሚለካው ምን ባደርግልሽ ነው ውስጤ የሚረካው። እኔ እንደምኒልክ አንቺ እንደጣይቱ ነግሰናል በፍቅር ሰው እስኪለናቱ ስጦታ ባይሆንም ፍቅርን የሚለካው ምን ባደርግልሽ ነው ውስጤ የሚረካው። ልየሽ ባይኔ ባክፈና በስምሽም አልጠገብኩሽም እኔ ልጨፍር ልዝለል እንጂ ሁለት እጄን አንስቼ ጓጉቼለት ገላሽን አልቀረቡም ሳስቼ ከስንት እንጀረችም ከስንት ባለወኔ አስጣልኩሽ በፍቅር እጅ ሰጠሽ ለኔ ያልተወራለኝ ነኝ ገና ያልታወቅኩኝ ጀግና ሰብሮኛለሁ አንቺን ማረኩኝ። አልጠግብ ብሰጥሽ ሁሉንም ስጋና ነፍሴን አልጠግብ ብሰጥሽ ሁሉንም ስጋና ነፍሴን እንዲህ ነው መታደል ቃሉ እንኳን ሲያምር ፍቅር